ከልቤ እኔ እንጃ ስለተጨነክልኝ እኔን ለማስደሰት እኔን ሰርፕራይዝ ለማድረግ ብዙ ጣውረድን ስለወጣ ስለወረድክ ከልብ አመሰግናለሁ። ግን እኔ ነው በዚህ ልክማ ምን እናለ እንትን መኪና እኮ መግዛት ፕራንክ የምታደርገኝም እየመሰለኝ ምንም ፕራንክ የለም ወይ የሆነ ነገር ያሰብክ እየመሰለኝ የእውነት ምንም ፕራንክ ለና የምርህ ነው የእውነት እሺ በጣም አመሰግናለሁ ቴንክ ዩ እንግዲህ እና ደስ ስላለሽ እኛም ደስ ብሎናል። ምናልባት መልካም ምኞታችሁን መመኘት ትችላላችሁ። አሁን ይፈቀዳል ለሁለት ሰው ለሶስት ሰው እድልስጥ ፈረንጅ መጀመሪያው እና ሩታ የመኪና ባለቤት ስለሆንሽ በጣም ደስ ብሎኛል። ያው ደስተኛ ትሆኛለሽ ብዬ አስባለሁ። ደስተኛም ሆነሻልና ከፊትሽ ደስታሽን እያየ ነው ስለሆነ ብቻ ልጅሽ ብዙ በረከት ይዞልሽ መጥቷል። ከዚህ በኋላ ደግሞ ብዙ ነገሮች ይዞልሽ እንዳይመጣ አልጠራጠርምና እንኳን ደስ አለሽ። ካሁን በኋላ ደግሞ ደስተኛ እንደምትሆኚ 100% እርግጠኛ ነኝ። አይበቃኝ ሌላ ለማለት ነው። እሺ ብሩክ መጀመሪያ እንግዲህ ልጃችሁ የአይን አባት ሆኛለሁ አይደል? እሺ ብቻ የአብርሽና የሩታ ልጅ ብዙ በረከት ይዞ እየመጣ ነው። እንግዲህ የመጀመሪያውን በረከት በመጀመሪያው አመት ቢባል ራሱ ሁለተኛው ወር ላይ ነና ገና እና የመጀመሪያውን በረከት ይዞ እየመጣ ነው። ከዚህ በኋላ ገና ብዙ በረከት ይዞ ይመጣል። ሩታዬ ይገባችኋል፣ ይገባሻል። በተለይ ደግሞ ላንቺ እናትነት ከባድ እንደሆነ አሳይተሽናል። ከዚህ በኋላ ጋቢና ልጅስ ተቀምጦ አንቺ በዛ በኩል ከትምህርት ቤት አሁን ካሁን ነው የምጀምረው። ሁላችንም ከላይ ቢሆን ጭዬ ገመድ ፈልጌ አሳስሬ ይህንን ሰርፕራይዝ ልናደርግሽ ያሰብነው የነበረው ልክ ወልደሽ ወደ ቤት ስትገቢ ነበር። ግን ደግሞ በአንዳንድ ነገሮች ምክንያት ያልተስተካከለ ጉዳይ ስለነበረው አልጨረስንልሽም ነበር ነው እንጂ ዛሬ 15 ልክ ከሐኪም ቤት ወደ ቤት ስትገባ በመኪና ነበር እንቀበላታለን ብለን ያሰብነው የነበረው። ለዛም ጭምር ነው በቃ እንዳይነበራት ያንን ዲኮር ምናምን አድርገው እነ ብሩክ እዛ ቤት ሰርፕራይዝ ያደርጓት ማለት ነው ያንን ቤት እና ዛሬ እንግዲህ ወጣኝ በደንብ ደስ እንዲልሽ ብለን ይሄንን ያደረግነው ከዛ